ጤና ይስጥልን እንደምን አላችሁ የኢትዮ ውድክራፍት ዩቲዩብ ቤተሰቦች። ዛሬ የምናየው እንዴት አድርገን ፒክቸርን ወደ ሃርድ ማቴሪያል ሰርፌስ ላይ ትራንስፈር እንደምናደርግ ነው። ዛሬ የመረጥነው ፒክቸር ከኢንተርኔት ዳውንሎድ አድርጌ ኮምፒውተር ላይ ሴቭ አድርጌዋለሁ ኦልሬዲ። ዶንኪ ቲዩብ ባለቤትን የኮሜዲያን እሸቱን ፒክቸር ነው የምንሰራው። ሃርድ ማቴሪያል ማለቴ እንደ እንጨት፣ ብረት፣ መስታወት ላይ ነው ትራንስፈር እንዴት እንደምናደርግ የምናየው። እኛ ዛሬ የምናየው ግን እንጨት ላይ እንዴት ትራንስፈር እንደምናደርግ ነው። የምንጠቀምበት ሶፍትዌር ላይት በርን ይባላል። እንግዲህ እሱን በርን አድርገን እናያለን። አሁን ወደ ተግባር እንሄዳለን። በዚህ መልክ ከዚህ በፊት ሰርቼዋለሁ። ይህንን አስመስዬ ለመስራት ነው አሁን የምናደርገው እና ሳይዝ ያስፈልገናል። ምክንያቱም ከሳይዙ በላይ እንዳይሄድና እንዳይበላሽብን በትክክል አሁን ማስቀምጠው እዚህ ላይ ነው። ይሄ እዚህ ላይ ይሄን የሱን ፒክቸር እናስቀምጣለን ማለት ነው። አሁን ፕራክቲካሊ እናዋለን። አሁን ኢምፖርት አደርጋለሁኝ። አሁን ወደ ጉግል እንሄዳለን። ጉግል ላይ ታይፕ እናደርጋለን የኮሜዲያን እሸቱ ኢሜጅ ብለን። ከዛ በኋላ ፒክቸሩን እንፈልጋለን። ፒክቸሩን ሴቭ አስ ኢሜጅ ብለን ኮምፒውተራችን ላይ ሴቭ እናደርገዋለን። ከዛ በኋላ ወደ ላይት በርን ሶፍትዌር ኢምፖርት እናደርገዋለን። ወደ ማሽኑ ለመላክ ፍሬም የሚለውን እንጫናለን። ያ ፍሬም የሚለው የት አካባቢ በርን እንደሚያደርግ የሚረዳን ነው። ከዛ በኋላ ስታርት እንላለን፣ ቦታው ከተስተካከለ ማለት ነው። በዚህ መልክ ወደ በርን ማድረግ እንጀምራለን። አሁን እንግዲህ የኮሜዲያን እሸቱን ፒክቸር በሌዘር ፕሪንት እናደርገዋለን። በእንደዚህ አይነት ሁኔታ ፕሪንት ያደርገዋል ማለት ነው። አሁን የምናደርገው ምንድን ነው? በዚህ እንጨት ላይ የኮሜዲያን እሸቱን ፒክቸር ለማድረግ ነው። በመጀመሪያ ቦታውን ለማግኘት ፍሬም የሚለውን እንጫናና በዛ ኤሪያ ላይ ፒክቸሩን እንዲያደርግ እናደርጋለን እና በዚህ መልክ ስካን ያደርገዋል እና ፕሪንት ያደርገዋል ማለት ነው።
እንግዲህ ይሄን ያህል ክሊን ካደረግነው በኋላ ዘይት ሻይን እንዲሆን እናደርጋለን ማለት ነው። ሌታስ ትንሽ ደመቅ ያለ ነው። ይሄንን እንደገና ትንሽ መጠጥ ሲል ሲደርቅ እንደገና እናሸዋለን። ይሄ በቃናል። ይሄኛው እንግዲህ እንዳያችሁት እንዴት ማሽን በርን እንዳደረገውና የፕሮቶታይፕ እና የፋይናል ፕሮዳክቱ ምን ያህል ተቀራራቢ እንደሆነ ምንም ለውጥ እንደሌለው ነው የሚመስለኝ። በተረፈ ግን እናንተ አስተያየት ምን መሻሻል እንዳለበት ምን መደረግ እንዳለበት እንግዲህ ከእናንተ እጠብቃለሁ። በተረፈ በሚቀጥለው ደግሞ በሌላ ፕሮግራም እስክንገናኝ ጊዜ ደህና ሁኑ።